ሐሙስ ክርስትና ይነሳል። እንበለ ደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። የተወደዳችሁ የንጉስ ሚዲያችን ወይንም ቲክቶክ ተከታታዮች በእግዚአብሔር ስም እንደምን ሰነበታችሁ? በሰሙነ ሕማማቱ በስግደቱ ላይ የሰነበታችሁ ስግደቱን እግዚአብሔር ለበረከት፣ ለሕይወት፣ ለጤና ያድርግልን። እንግዲህ በሰሙነ ሕማማት መካከል አራተኛው ቀን ሐሙስ ነው። ሐሙስም ሕጽበተ እግር ወይንም ጸሎተ ሐሙስ በመባል ይታወቃል። የሐሙስ ማታ ምሽት ጸሎት ማለት ነው። ይሄም ቀን የሚታወቀው ጌታ ኢየሱስ ክርስቶስ የቅዱሳን አባቶቻችን ሐዋርያትን እግር ያጠበበት ዕለት ነው። እግር ያጠበበትም ምክንያት ትህትናውን ለመግለጽ ነው። ፍቅረ እኔ እንደዚህ እንዳደረግኩላችሁ እናንተም ለሌላው አድርጉ እንደዚሁ ብሎ ትህትናን ራሱ አድርጎ ለሌላውም ሰው ያስተማረበት ዕለት ነውና እንግዲህ በእነዚህ በሰሙነ ሕማማት በተከታታይ ስንማረው እንደሰነበት ነው ሁሉ መደበኛው አገልግሎት የሰዓታቱ፣ የማይሌቱ፣ የቅዳሴው አገልግሎት ሳይሰጥ እንደሰነበተ ይታወቃል። ሐሙስ ግን ለየት ብሎ በዚህ ቀን በሐሙስ ዕለት ቅዳሴ ይቀደሳል። ቅዳሴ ይቀደስ እንጂ ሙሉ አገልግሎት የቅዳሴው አገልግሎት ስለማይሰጥ እንግዲህ ተንሥኡ ለጸሎት ተብሎም ሰላም ለኩልክሙ ተብሎም ስብሐት ለአብ ወወልድ ወመንፈስ ቅዱስና አቡነ ዘበሰማያት እየተባለ እንደ ሌላው ጊዜ እግዚኦ ተሳለነ የማይባል ምስለ መንፈስከ የማይባል ነው። እንደዚሁም ደግሞ እንደነ አርሁ ያለ ቅዳሴ ላይ የማይባል አርህው በቀደም የሆሳዕና ዕለት ዲያቆኑ አርሁ ውሃተ መኳንንት እያለ ስለገባ የዛለትም ንፍቁ ዲያቆን አርሁ አይልም ነበር። ዛሬም ደግሞ በሕጽበተ እግርም አርህውም የለም። ስለዚህ ከመጀመሪያውም ቡራኬም የተሟላ ቡራኬ ስለማይከናወን ቅዳሴም መጠነኛ ቅዳሴ ለስጋ ወደሙ ማቀበያና ጌታ ኢየሱስ ክርስቶስ በምሴተ ሐሙስ ይህ ስጋዬ ነው፣ ይህ ደሜ ነው፣ ነገ በመልዕልተ መስቀል የሚቆረሰው በመልዕልተ መስቀል የሚፈሰው ብሎ ስለተናገረ ያንን አማናዊ ስጋውንና አማናዊ ደሙን እንደሰጠ ለማሰብ እንጂ የመጀመሪያውን ቀን እንጂ ዋናው ከስቅለት በኋላ ስለሆነ እንግዲህ ክርስትና መነሳት አለመነሳት በሚል ብዙ መነጋገሪያ ሆነው ይገኛልና ሕፃናት በ40 ቀናቸው በ80 ቀናቸው ሌሎችም ሰዎች ከሌላ እምነትም የመጡ ሲማሩ የቆዩ ቢኖሩ እነርሱም ሁሉ ክርስትና መነሳት አይችሉም በዚህ ቀን ማለት ነው። ክርስትና በዚህ ቀን የማይነሱበት ምክንያት ከቅዳሴ በፊት የሚደረጉ ስርዓቶች መጀመሪያ ቅዳሴ ከመገባቱ በፊት ክርስትና መነሳት መቻል አለበት፣ ስጋው ደሙ ለማቀበል። ክርስትና ለመነሳት ደግሞ ያ ውሃው ተጸልዮበት ከጌታ ኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ትኩስ ውሃ መሆን መቻል አለበት። ያ ማለት ደግሞ አሁን የምናስበው ጌታ ኢየሱስ ክርስቶስ በዕለተ አርብ ስለሆነ በመስቀል ላይ ተሰቅሎ ከጎኑ ውሃ የፈሰሰው በማየገቦ የምንጠመቀው ከፈሰሰ በኋላ ነውና ጌታ ለሐዋርያት የመጨረሻው ቀን በምሴተ ሐሙስ ስጋውን ደሙን የሰጠበት ዕለት ነው ሐሙስ ማለት እንጂ ልጅነት ገና በሚቀጥለው በማግስቱ አርብ ቀን ስለሆነ የሚከናወነው የሚገኘው ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ጎኑን ተወግቶ ከተወጋው ጎኑ ትኩስ ውሃ ፈሶ በዛ ነው የምንጠመቀው በማየገቦ ማለት ነው። ከጎኑ በፈሰሰው ውሃ ስለሆነ የምንጠመቀው ገና ስላልተሰቀለ እሱም ለሐዋርያት እየነገራቸው ያለው ነገ በመስቀል ላይ ይሰቀላለሁኝ፣ ስጋዬ ይቆረሳል፣ ደሜ ይፈሳል፣ ይሄ ነው አማናዊ ስጋዬ ነው አማናዊ ደሜ ነው እያለ እየሰጣቸው ስለሆነ ልጅነት የተሰጠው በዕለተ አርብ ስለሚሆን ዕለተ አርብ ገና ስለሆነ በዚህ በምሴተ ሐሙስ በሚቀደሰው ቅዳሴ ላይ ክርስትና አይነሳም ማለት ነው። ምክንያቱም በክርስትና ቤት ሲጸለይ ስርዓተ ቅዳሴው ሲደርስ ውሃው ትኩስ ውሃ ይሆንና ከዚያ በኋላ ልጅነት የሚያሰጥ ይሆናልና ልጅነት የሚያገኙበት ለሕፃናቱ የሚመች ወይንም ደግሞ ለጥሙቃኑ ለሚጠመቁት የተመቻቸና የተስተካከለ ዕለት ገና ስላልሆነ ቀኑ ባለመድረሱ የምናስበው እንደ 5500 ዘመን እንደ ዘመነ ፍዳ እንደ ዓመተ ኩነኔ
ገና የፍዳው የመከራው ዘመን እንዳላለፈ የምናስብበት ሰሙነ ሕማማትን እያሰብን ያለንበት ሁኔታ ስለሆነ ከዚህ አንጻር ነው በዛሬ ቀን ቅዳሴ ቢኖርም ክርስትና የማይኖረው። ቅዳሴው አለ፣ ክርስትና ግን የለም። ቅዳሴ የኖረበት ምክንያት ደግሞ ጌታ ለሐዋርያት ስጋውን ደሙን የሰጠበት የመጨረሻው ቀን ይሄ ዕለት ነው። በዚህ ምሽት ሰጥቷቸው ነው በማግስቱ የተሰቀለ ለማለት ያንን ለማሰብ አማናዊ ስጋዊውን ደሙን እንቀበላለን። ክርስትና የሚነሱት ግን ከዚህ በኋላ ሌላ ቀን ነው ከትንሣኤ ጀምሮ የሚነሱት እንጂ ካሁን በፊት ያልተነሱት ዛሬ ስጋውን ደሙን ለመቀበል የሚያስችላቸው ልጅነት የሚያገኙበት ጸሎት የማይደረግበት ቀን ስለሆነ በዚህ ምክንያት ነው ቅዳሴ እየተቀደሰ ክርስትና የማይነሳው ማለት ነው። ስለዚህ ማስተዋል ያስፈልጋል። የቤተ ክርስቲያን ስርዓት ሕግና ደንብ ስላለው በሕጉ መሰረት መሄድ ያስፈልጋል ማለት ነው። እግዚአብሔር ይስጥልን።